bismillahir rabbil alamin wassalatu wassalamu ala rasulillah sallallahu alaihi wasallam ወድና የተከበራችሁ የሉቅማን ሀገር አቀፍ በጎ አድራጎት ማህበር እህት ወንድሞች እንዴት ናችሁ? አልহামዱሊላህ። እንግዲህ ለአላህ ምስጋና ይገባውና የረመዳን ፍጥር ዛሬ ሁለተኛ ቀናችን ይዘናል። በቀደም ኩታበር አሰጥረናል። ዛሬ ደግሞ ሐርቡ ላይ ተገኝተናል። ሐርቡ ላይ እንግዲህ ወደ 450 በላይ የሚሆን አባወራ አለ። ለነዚህ ቤተሰቦች ሙሉ የኢፍጣር ፕሮግራምን አዘጋጅተን ዛሬ በመታወት ሁኔታ ለናስፈጥር በዝግጅት ላይ እንገኛለን። ሉቅማን ሀገር አቀፍ በጎ አድራጎት ማህበር እንግዲህ ትላንትና በከላላ በገራዶ በኩታበር ዛሬ ሐርቡ ነገ ከነገ ወዲያ ደግሞ ጃሪና እንዲተለያዩ ቦታዎች ጉዞውን ያደርጋል። ይሄ ኢፍጣር ደግሞ እንዲሳካ እዚህ ላይ ያሉ የከተማ አስተዳደሩም እንዲሁም የኛም ስራ አስፈጻሚዎች እዚህ ያለው አግዘውናል። አላህ ጀዛቸውን ይክፈላቸው። ስለዚህ ኢንሻአላህ ያሉትን የኢፍጣር ፕሮግራሞች ሙሉውን እናሳያችኋለን። ለዚህ ፕሮግራም መሳካት የለፋችሁ የታገላችሁ የሉቅማን ሱመያዎች እንዲሁም ቢላሎች አላህ መልካም ጀዛችሁን ይክፈላችሁ። እኛም እናንተና ማና ይዘን ዛሬ እዚህ ቦታ ላይ ተገኝተን ኢንሻአላህ የፍጥሩን ሙሉ ፕሮሰሶች እናሳያችኋለን። ሀዛው ቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው መሐመድ ሹመት ይባላልሁ የሐርቡ ከተማ ዋና ተቀዳሚ ምክትል ከንቲባ ነው። ያው ሉቅማን ሀገር አቀፍ ማህበር በተለያየ ጊዜ የዛሬ አመትም እንደዚሁ በተለይ ከወለጋ ተፈናቅለው የመጡ ከሌላ አካባቢ ከሱዳን ካጣዬ ተፈናቅለው የመጡ ወንድሞቻችንን የተለያየ ድጋፍ ያደርጋል። እንደዚህ በረመዳን ሰዓት ደግሞ የፍጥር ፕሮግራም በማዘጋጀት ወንድሞቻችን ባይተዋርነት እንዳይሰማቸው ከማድረግ አንፃር ትልቅ ስራ እየሰራ ይገኛል። ለተማሪዎችም የደብተርና የተለያየ አገልግሎትም ባለፈው ድጋፍ አድርገዋል። ይሄ ትልቅ ስራ ነው። እንግዲህ አላህ የሚወደውን ስራ ትልቅ ነገር ማድረግ በተለይ አካባቢ ተፈናቅሎ ከኖረበት አካባቢ ወጥቶ በዚህ አይነት መልክ በካምፕ የሚኖርን ማህበረሰብ እንደዚህ አይነት ድጋፍ አሰባስቦ መርዳት ትልቅ በጎነት ስለሆነ ይሄንን ትልቅ በጎነት ቀጣይነትን ኑሮት እንደዚህ በሀገራችን እንደ ሉቅማን ያሉ ማህበሮች ተቋቁመው የተሻለ ድጋፍ ህብረተሰቡን የተሻለ ድጋፍ የማድረግ ልምድ መወሰድ መቻል አለበት። ሉቅማን ሐርቡ ብቻ አይደለም እያደረገ ያለው ኬሚሴል ደጋንም ሐርቡም ማነው አጎባም እንዲሁም ሌሎች አካባቢ ያሉ እንደዚሁ ሀይቅ ጃሪ በተለያየ ቦታ ያሉ እንደዚህ ተፈናቅለው የተቀመጡ ወንድሞቻችንን እና እህቶቻችንን ድጋፍ ያደርጋል። ይሄ ነገር መቀጠል መቻል አለበት። ይሄ ትልቅ አስተዋጽኦ ነው። በአላህም ዘንድ ትልቅ አጅር አለው። ይሄንን አጅር ቀጣይነት አድርጎ ለህብረተሰባችን የመረዳዳትን ባህል በተለይ ደግሞ መረዳዳት ትልቁ የእስልምና እንትን ስለሆነ ይሄንን እየተረዳዱ የተሻለ ነገር እስከሚገኝ ድረስና የተሻለ ነገር ወደ ተሻለ ደረጃ እስከሚሄዱ ድረስ ወንድሞቻችንን የራሳቸው ሀብት መፍጠር የራሳቸው ሰርተው የሚተዳደሩ ድረስ ድጋፍ እየተደረገ መሄዱ ትልቅ ነገር ነው። እኛም በሚደረገው ድጋፍ እጅግ በጣም ምስጋናችን ከፍ ያለ ነው። ቀጣይነት ኖሮት ወንድሞቻችን ሌሎችም አሉ። ግን እንደዚህ ደግሞ ጠብቆ ረመዳንን ጠብቆ በተለየ ፍጥር ፕሮግራሙን ያደረጉ ከመሄድ አንፃር ትልቅ አስተዋጽኦ ስለሆነ ይሄንኑ ቀጥል ወንድሞቻችንን ለምታደርጉት ድጋፍና ድጋፋ እኛም ትልቅ ምስጋናና ክብር አለን። በዞኑም ስም በከተማ አስተዳደሩም ስም ትልቅ ምስጋና ስላለን ይሄንን ምስጋናችንን ማቅረብ እንወዳለን። አላህ ጀዛችሁን ይክፈላችሁ በሚል ነው ማጠቃለለው። አመሰግናለሁ። يا رسول الله هل يرضيك أن إخوة في الله للإسلام قمنا ننفض اليوم غبار النوم عنا لا نهاب الموت لا بل نتمنى أن يرانا الله في ساح الفداء أن يرانا الله في ساح الفداء إن نفسا ترتضي الإسلام دينا ثم ترضى بعده أن تستكينا أو ترى الإسلام في أرض مهينا ثم تهوى العيش نفس لن تكون في عداد المسلمين العظماء في عداد المسلمين العظماء
أنا للدنيا بناء تطهرا نحن أسد الله لا أسد الشرى قد قطعنا العهد ألا نقبرا أو نرى القرآن دستور الورى كل شيء ما سوى الدين هباء كل شيء ما سوى الدين هباء يا رسول الله هل يرضيك أنا إخوة في الله للإسلام قمنا ننفض اليوم غبار النوم عنا لا نهاب الموت لا بل نتمنى أن يرانا الله في ساح الفداء أن يرانا الله في ساح الفداء يا رسول الله قم فانظر جنودا لن يكونوا في الوغى إلا أسودا كرهوا العيش على الأرض عبيدا ورأوا فيك نعيما لن يبيدا إنهم بين الورى رمز الفداء إنهم بين الورى رمز الفداء حبذا الموت يريح البائسين ويرد المجد للمستعبدين فلنمت نحن فداء المسلمين يا رسول الله هل يرضيك أنا إخوة في الله للإسلام قمنا ننفض اليوم غبار النوم عنا لا نهاب الموت لا بل نتمنى أن يرانا الله في ساح الفداء أن يرانا الله في ساح الفداء إن نفسا ترتضي الإسلام دينا ثم ترضى بعده أن تستكينا أو ترى الإسلام في أرض مهينا ثم تهوى العيش نفس لن تكونا في عداد المسلمين العظماء في عداد المسلمين العظماء أنا للدنيا بناء تطهرا نحن أسد الله لا أسد الشرى قد قطعنا العهد ألا نقبرا أو نرى القرآن دستور الورى ካሁኑልን ልጅ አላህ ያቆይልን እናንተም ቆሙልን እኛም እንቆምላችሁ ልጆቻችን አበላችሁና ጠጣችሁና አሁን ደግሞ እንደው እናንተን ወይት ሰንበት አላህ ያርግልን ቆሞልን ቆማችሁ ከደሙን እኛም ኖረን እንካደም በረካሁኑ የሰደቃችሁንም አላህና ነብይ ሰደቃችሁ አሃያታችሁን አቆይቶ በረካሁኑ የነብይ ጥብቅ የነብይ ክክል አላህ ያርጋችሁ ከራማ ልብሳችሁ ከራማ ያጉርሳችሁ ተወራቱም ተዘበኑም ግጥም አላህ ያርጋችሁ በረካሁኑ የበረካ ዛፍ አላህ ያርጋችሁ የነብይ ጥብቅ አላህ ያርጋችሁ እኔ ተንግዲህ ወዲያ ደግሞ ሰደቃው ስርቅ ይሁን በለው ሰግድ ይሁን የነብይ ጥብቅ የነብይ ክክል አላህ ያርጋችሁ እኔ ሀያታችሁን አላህ ያቆየው እንደፈቀዳችሁን አላህና ነብይ ፍቅድ አላህ ያርጋችሁ በዱንያ የሚመቻችሁ በአኺራ የሚመቻችሁ ልጅ ወጣላችሁ አበባችሁ አፍሩጣ የማትፍሩ ሀያታችሁን አላህ ያቆየው የነብይ ጥብቅ የነብይ ክክል አላህ ያርጋችሁ ከራማ ልበሱ ከራማ ጉረሱ ተወራቱም ተዘበኑም ግጥም ሆኖ ልጅ ወጣላችሁ አበባችሁ አፍሩጣ የማትፍሩ እኔ ሀያታችሁን አላህ ያቆየው እርሚያችሁን ረጅም አላህ ያርገው ጌታ የነብይ ጥብቅ የነብይ ክልክል አላህ ያርጋችሁ ሀያታችሁ ይቆይ ጌታ ያሸሆቹ መጀን እንግዲህ ወዲያ ደግሞ እንደፈቀዳችሁን ደግሞ አላህና ነብይ ፍቅድ አላህ ያርጋችሁ ሰደቃችሁ ስርቅ ይሁን ጌታ ያሸሆቹ መጀን የነብይ ጥብቅ የነብይ ክልክል ከራማ ለብሳችሁ ከራማ ያጉርሳችሁ ተወራቱም ተዘበኑም ጌታ ያጭጭሳችሁ ያማረ ጭጭሳችሁ የደመቀ ይሁን ሀያታችሁን አላህ ያቆየው በረካሁኑ ሀያጀባ ልጅ ጥራችሁ አበባችሁ አፍሩ ጣይማትፍሩ እኔ በክሴ ልጅ ለጋ በወንድ በረካ ምን ታገኙ አላህ ያርጋችሁ